የሚያመሰግኑ ሰዎች ባይዘው እግዚአብሔርን የሚያውቁ ሰዎች ናቸው። ችግር ያለ ካመሰገን አውቀዋለሁ ይልክ ነው እማምነውን አውቀዋለሁ ይልክ ነው። የሚያመሰግኑ ሰዎች እግዚአብሔር ላይ ዲፔንድ የሚያደርጉ ሰዎች ነው። በሁኔታዎችና ባላቸው ነገር ላይ በነገሮች ላይ አይደለም ዲፔንድ የሚያደርጉት። የሚያመሰግኑ ሰዎች ኦሬዲ እግዚአብሔር ላይ ዲፔንድ አድርገው። ምስጋና ቁልፍ ነው። መንፈሳዊ ዓለም ላይ አክሰስ አድርገህ ገብተህ ኢዚሊ ሰባብረ የምትወጣው በምስጋና። መጽሐፍ ቅዱስ ለዚህ ነው እኮ በሁሉ ምን በሉ በሁሉ አመስግኑ ማለት በሁሉ ሁኔታ። አሁን ዛሬ ባለህበት ሁኔታ ምስጋና ሲገባ ጀንትል አትሆን። ምስጋና ሲገባ ትብረከረካል። የማያመሰግን ሰው ባይ ዲፎልት ኮምፕሌን ያደርጋል። ዳዊት እጅ ላይ በገና አታጣ፣ የሳውል እጅ ላይ ደግሞ ጦር አታጣ። እጅ ላይ ወይ ሰይፍ ነው ያለው ወይ በገና ነው። ሳውል ይኸውልህ ሰይፍ ይዞ ዘመኑን በሙሉ ሰይፈኛ፣ ፍጻሜው ላይ የሱን ሰይፍ ወሰደና ሰካበትና ሸኘው። አየህ እጅ ላይ ያለው ፍጻሜውን ይወስነዋል። ዳዊት ደግሞ እጁ ላይ በገና ነው ያለው። ሃሌሉያ። ዳዊት ሲያጠቃልል እግዚአብሔር ሲመሰክርለት እንደ ልብ ያለው እጁ ላይ ያለው በገና። ማን ነው የሚያመሰግነው? እስትንፋስ ያለ ሁሉ ይኸውልህ የምታመሰግነው ራሱ ስለ እስትንፋስ እኮ። አሁን እስትንፋስ አለ። ስሙኝ፣ መዝሙረ ዳዊት ሲዘጋ እንኳን የተዘጋው በዚህ ቃል ነው። ታውቃላችሁ? እስትንፋስ ያለ ሁሉ እግዚአብሔር ያመስግን። እስትንፋስ ያለ ሁሉ እግዚአብሔር ምን ይበል? ይኸውልህ ይሄ መንፈስ የምስጋና መንፈስ ሲወድቅብህ ሌሊት ስትነቃ እየዘመርክ ትነሳለህ። ጠዋት ኮምፕሌን አታርግ። ነጋ ሌሊቱ ነጋ ብለን የምትነሳው እየዘመርክ ነው የምትነሳው። እግዚአብሔርን ማውራት ስትፈልግ፣ ማምለክ ስትፈልግ፣ መነጋገር ስትፈልግ በምስጋና። ምስጋናን የሐዘን መጎናጸፊያ ማብሮ አይደል ወይ? ሐዘን ነው ወይ ደስታ ዘይት። ታውቃለህ በጣም ብዙ ሰው አጋጊር ያወጣል። አመስግንበት። ይሄን አፍ እንዴት ሌላ ነገር እናወራበት? ምስጋና። አይኖቻችን አሉ ወደ አንተ ናቸው። አይኖቻችሁ ወደ እኔ ከሆነ ደግሞ አትፍሩ፣ አትደንግጡ። በዚህ ውጊያ እናንተ አትዋጉ። ሰልፉ የሠራዊት ጌታ እግዚአብሔር